ዋጋቸው ግን ምን እንዴት ነው ትቆያለች ነው? አራት ቆይ ለልብስ ብቻ ነው ወይ አንዳንድ ነገሮችን በዚህ ጋር ነው። ሰላም ዩቲዩብ እንዴት ናችሁ? ዛሬ በሌላ ቪዲዮ መጥቻለሁ ማለት ነው። በዛሬ ቪዲዮአችን በሐላባ ቁሊቶ የቦርሳ ወይም ሻንጣ ሂሳቡ ስንት እንደሆነ አብረን ቼክ እናደርጋለን ማለት ነው። ለዚህ ቻናል አዲስ ናችሁ ቻናሉን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። ሌትስ ጎ። እንግዲህ ጋይሶች አሁን ለመግዛት ወክ እያደረግን ነው ማለት ነው። ትንሽ ከሰፈራችን ትንሽ ራቅ ይላል። ያው ሻንጣዎች ምናምን ያሉበት ቦታ እንደምታዩት መንገድ ላይ እየሄድኩ ነው ማለት ነው። እየሄድን ነው አንተ ሁሌ ማርሳን ነው ይኛል ሁሌ ትራሳና አለ አረባን እኔ እኮ ያው ታውቃለህ አዲስ ጀማሪ ስለሆነን ከባድ ነው። ያው የቴቱ ሆቴልም ረስተናል ደግሞ ሁለት ጓደኞች ያስና ሱራፌ ወይ እኔ ያው ተረዳኝ በቃ ያው ካሜራ ፊልም ምናምን ስትሆኝ እኮ አንዳንድ ጀማሪ ስትሆኝ እንጋስ ግን እኔ ማስገባኝ ባና ማስገባኝ እንደዚህ ነው የሚገባው። ዝም ብለህ ቀራጽ በቃ ያው ይረዱናል። ቲክቶከር ነኝ እንግዲህ ጋይሶች እየፈራ ነው ጋይስ ቲክቶከር ነኝ ብሎ እኔ ለምቀርጸው ሰው ይፈራ ነው። በቃ እዛ ትንሽ ጠጋን ብለውን እንግዲህ ጋይሶች ያው መንገድ ላይ ለመግዛት እየሄድን ነው ማለት ነው። ከሰፈራችን ትንሽ ራቅ ስለምን እሺ በቃ ወክ እያደረግን ነው ማለት ነው። ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። እንግዲህ ጋይሶች ሐላባ በጧት ይህን ትመስላለች ማለት ነው። እንደምታዩት ያው ሰውም የለም፣ ባጃጅም የለም፣ ሞተርም የለም፣ ጸጥ ብለዋል። በቃ ሰው ትንሽ ሰዓቱ ስንት ሰዓት ነበር? ስንት ሰዓት ነው? አሁን 3:30 ያው 3:30 ሲሆን ያው ብዙ ሰው ያው እንቅልፍ ላይ አምሽቶ ምናምን ስለምተኛ ቶሎ ብሎ አይነሳም። ግን አንዳንዱ ተነስቶ ያው የራሱን ስራ ይሰራል ማለት ነው። ብራዘር ተው ምንድን እንግዲህ እንደምታዩት የሐላባ ሴራ እቺ ቤናም ሴራ አዳራሽ የአስተዳደር ቢሮ የሐላባ እቺን ትመስላለች ማለት ነው። አዳራሽ ምናምን ትላለህ። አዳራሽ ነው ቢሮ ከዋና ምን ተለ ያስገባላችሁ ይፈታረ እንደምታዩት ይሄንን ያክላል ማለት ነው። ከላይ ሆና እንዴት እንደሚያምር ባላይ ተነስቶ ላይ ባይሮን ፎቶ እኮ አለኝ። ውይ አለው በቃ አሳያችኋለሁ ጋይሶች። የሐላባ አስተዳደር ምናምን ቢሮ ብትል ታገኛለህ። እቺኛዋን ያው ባናጋችሁ ብራዘር ያሺ እንደምታዩት ሁሉም ሰው ለቁርስ ገብቷል ማለት ነው። መንገዱ ጸጥ ብሏል። ከፊት ለፊት ይሄን ይመስላል። በዛው ኮን ሻክ ቤት ነው እና ባዚን እንግዲህ ጋይሶች የቅድሙን ቤት ያው ከፊት ለፊት ይሄን ይመስላል ማለት ነው። አስፋልቱም ይሄን ይመስላል። ሐላባ ቁሊቶ ጎግል ላይ ሰርች አርግታችሁ ታገኛላችሁ ማለት ነው። ይሄ ደግሞ ያስተዳደር ብሎ እንደምታዩት የሐላባ በደም ይዋት ከፊት ለፊት ይሄን ይመስላል። ማን ፈራውና እናት ሜፕራታ ያስፈልግ ቪዲዮ እየቀረጸ ቲክቶክ ላይ በዚህ ቲክቶክ ይታወቃል መቼሳ። እንግዲህ ጋይሶች ያው መንገድ ላይ የተራመድን ነው ማለት ነው። በዩቲዩብ ሬሽዮ መቀረጽ ይችላል። ለቲክቶክ በዩቲዩብ መቀረጽ ዩቲዩብ ሬሽዮ ነው ማለት ነው። ቲክቶክ 19 ሽንኩርት መስጫ አደባባይ ነው። አሁን የአደባባይ ደርሰናል ማለት ነው ጋይሶች። አደባባዩን አሳያችኋለሁ። ትንሽ ግን እየፈራሁ ነው። ያው ካሜራ እኔ የሆሳና ግን እንዴት ነው የሆነ ምን እንደሚያክል እኮ ደስ ይላል። በጣም ያምራል። ደስ ይል ነገር ነው። ወይኔ ምን ያረጋል? እኔ አልሄድኩም አንቺ ለራስሽ ሄደሽ ማለት ከተፋወል ዱራሚ አለ እንሄዳለን እኮ ሐዋሳ ጋይሶች። ያው አደናላ አደባባዩ መሀል እንደምታዩት ይኸው እቺ መስጊድና ማለት ነው። በጣም ያምራል ምናምን ተላለቅ ነው እቺን ጋይስ ያባና አንተ ዞር በልበና በዚህ ተነሳች ጋይሶች። አደባባይ ደርሰናል። አሁን አስፋልቱን እያቋረጥን ነው ማለት ነው።
እንደምታዩት ሁሉም ሰው ቁርስ እየበላ ነው ምናምን በጣም ቁርስ እናት ነው ቤት ተበላከው ምንድነው ቤት ባልተለው አደባባይ ይህን ይመስላል ማለት ነው። በቃ እዛ ስንደርስ ያለውን አሳያችኋለሁ። ዋጋውን ምን አይነት ቦርሳዎች እንዳሉ እናያለን ማለት ነው። ጋይሶች ቻናሉ አዲስ ሆኖ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳይረሳ። Let's get it. መግዛት ውስጥ እየገባሁ ነው ማለት ነው። ተከተሉ። ምን አይነት ቦርሳ ነው ፈልገው? ያው ለትምህርት አሁን ሲስተሬ ለትምህርት እዛ ለእንትን ስለምትሄድ ክረምት እና እስኪያባ ስተኝስ ለእንትን ነው ልብስ የምትቆይ ትቆያለች። ዋጋቸው ግን ምን እንዴት ነው ትቆያለች ነው? 4 ቆይ ለልብስ ብቻ ነው ወይ ለአንዳንድ ነገር? አንዳንድ ነገሮችን በዚህ ነው። አሪፍ ይመስላል። ብዙ ዕቃ ይዛል። ስንት ነው ዋጋው? ሁለት ሺህ ብር። ከዚያ መቀነስ የለም እንዴ? ቀለል ያሉ ቦርሳዎች ናቸው። በጣም ውድ ናት። ኤክስፔንሲቭ የሚቀንሰው እናያለን። ያስባል። እነዚህ ውድ ናቸው። እነዚህ እዚህ ሰፈር ያሉት ውድ ናቸው። ቀለል ያሉት እዚህ መደዳ ማለት ነው። ገብቶሻል? እነዚህ ስንት ነው? ምረጥ። ውድም ርካሽም ያልሆነ ነው። ምን ውድም ርካሽም ያልሆነ ነው ማለት ነው። ላይክ ያቺ አሪፍ ትመስላለች እሷ። አሪፍ ናት። ብዙ ነገር ይዛል። ችኛው አሪፍ ነው። እቺ ምርጥ ናት። አየህ እዚህ ምርጥ ናት። ከዚህ አለ እዚህ አለ። ችኛው ግን በጣም ምርጥ ትመስላለች። ኦሪጂናል እቃ ነው። እቃውን ማስሉኝ ኦሪጂናል እቃ ነው። እነዚህ ምን አሰብክ? ዋጋው እንዳይቃቸው እስኪ እሷ እስከ ምን ያህል ፕራይስ ነው የፈለገችው? እስከ 1000 ብር። 1000 ብር ከሆነ በነዚህ አይደለም። ይሄም 1000 ካልሆነ ማን? እነዚህ ናቸው። በእነዚህ ነው። እነዚህ ደግሞ ትንሽ የሆነ ይሄ ምን እት ከዚህኛው በምን ያህል ነው የሚቀንሰው? አሁን እነዚህ 2000 ብር ናቸው። ይሄኛው ከነዚህ በምን ያህል ይቀንሳል? እነዚህ 2000 ብር ናቸው። አንድ ናቸው። ይሄኛው ደግሞ ስስ ነው። በጣም ስስ ነው። አይ ይሻላል ጨምራ ብትወጪ። እሷ እንደዛ ነው ያለች። በ1000 ብር የሚሆን ቤት አይቼ ነበር። በዛ ምናምን የሚወጣው ላይ ብለው ምን ይሻላል? ያኛው ወርታይ ያ ይጨምራል። ስንት ነው? ምክንያቱም አንድ ነው የሚገዛው። ያኛ የኛ ቤት አይነት ነው ይመስለኛል። አሁን እነዚህ ኦልድ ናቸው። ቶሎ እንትን ይላሉ። ታውቃለህ እንዲህ ያሉ ብሩ ነው በጣም ምንም አይቀንስም። እሺ ብር ይልሰል እሷ እቺኛው
ያቺኛውን ትመስላለች የጧት ያዝናትን ቦርሳ ካሱና ካዜተኞች አሉ ጠዋት ያዝናት ጠዋት ነው ይዤ ሄድኩት ስለዛ ወተት ምንም የሚወስዱት ቦርሳ ካሱና ካዜ ያው ልኩ ነው ድሮስ ዶና አሪፍ ነበር ያ ይሄኛው ራሱ ይሄም አሪፍ ነው ኦሪጂናል እቃ ነው እቃው ማለት አይቀንስም እንግዲህ ስለዚህ ምን ታይም ብራሽ ስንት ብር ነው በቃ ይሄው እንደዛ ከሆነ አሪፍ ነው ነው በአቅማችን ለመግዛት እና ምን አሳየው እቺን ማራጥካ እቺን ማርቻ ምርጥ ናት በቃ እቺን ነው እቺን በቃ እቺን ዳሽታል ይሄድን ነው ምናምን ማርኩበት ቦታ ጋይሶች እንግዲህ ቦርሳውን ለመግዛት ተስማምተናል ማለት ነው ቦርሳውን በኋላ መተን እንወስዳለን ማለት ነው ዋጋውን አይታችኋል ቀጣይ ባይላ ቪዲዮ እስከምንገናኝ